ምልክቱን አሳይ። ሌላስ አሃ እንደ እባብ እንደ እባብ በቃ በካራቴ እርግጠኛ ነኝ በካራቴ ለመግደል በካራቴ እንዴት አድርገህ ልቀቁ። እስቲ በእናትህ ያሳይ። እስቲ ና ሞክረህ ግደለኝ። እስቲ ና በካራቴ ና እስቲ በል። ሄይ ዝም ብላችሁ ግንባራቸው ላይ እጆቻችሁ ታስቀምጡና ሚንጫጫ መንፈስ አለ። ሰሞኑ ሞት አሽሻለሁ ይላል። አንድ ድግምት ነው ይላል። ቡዳ መንፈስ ነው ይላል። በአንድ ቤት ላይ ሞት አሽሻለሁ ይላል። እዚህ ቸርች ለምን ትመጣለች? እዚህ ለምን ትጸልያለች? እዚህ ጋር ለምን ትመጣለች? ከቤተሰቧ መካከል ሞት እንዲወጣ ብዬ በአዲስ መልክ ደግም ያለው ይላል። ነገ እስከ ነጋ ሌሊት 9 ሰዓት አካባቢ መግደል አዘጋጅቻለሁ ይላል። በእነሱ ቤት የሚሞት ሰው አይቻለሁ። ሰው እንዲሞት አዝዣለሁ ይላል። እኔ ዋናው ኢሉሚናቲ ነው ይላል። ሁለተኛ ቡዳ ነው ይላል። የተደገምኩበት ከሩቅ አገር የመቃብር አፈር ወስጄ የመቃብር አፈር ደግሞ ወደ መቃብር መልሼ ነው ያስደገምኩ ይላል። አሳፍራቸዋለሁ ይላል። ይጮሃል አሁን ይሄ መንፈስ ከቤተሰቦቹ መካከል የሆነ ሰው እንዲሞት ብዬ አሽሻለሁ ይላል። ሰው እንዲሞት ብዬ ነው ያዘዝኩ ይላል። ውጣ አልቻለም። አሁን የተቃጠለ ነው። ሌሊት ኡማርሳን ውዱር ሳተና ሲያይቀናማላ ሌሊት ልክ 9 ሰዓት አካባቢ ሰው እንዲሞት ብዬ ሰርቻለሁ። አቅሙ አሳጥቻለሁ። ለመግደል ተስፋ አስቆርጫለሁ። በቃ ግን አሳፍራለሁ ብዬ ነው ያስኩት ይላል። ከቤተሰቡ ከዘሩ ነው የመጣው ይላል። ኢሉሚናቲ ነው ይላል። የመቃብር መንፈስ ነው ይላል። ወደ መቃብር መልሳታለሁ ይላል። ሴት ልጅ ለመግደል የወጣ መንፈስ አየሁ። ሕፃን ልጅ ለመግደል የወጣ መንፈስ ይጮሃል። አሁን መንፈሱ ታያላችሁ። በእኔ ጮክ ውጣ፣ በእኔ ጮክ ውጣ። አዎ ውጣ፣ ውጣ። እየጮክ ገላታለሁ ይላል። በኃይል ውጣ ብያለሁ እኮ ጊዜ አልቋል። 1 2 3 የመጨረሻ ሰዓት አሻለሁ። የመጨረሻ ሰዓት በኃይል የጮክ ውጣ። አዎ እዛ ጋር ወርቋል። አምጡ ወደፊት በላውን አሳለሁ። በኃይል የጮክ ውደቀ። የጮክና አልኩት። እሳት አሻለሁ። የጮክ አልኩት እኮ የጮክና አሳለሁ። የጮክ አልኩት። ውጣ እሱ በኃይል ውጣ አሳለሁ። ይዛት ብሏት ውጣ አሳለሁ። አሳለሁ አሽሻለሁ። ይዛት ወደፊት ወተለበል ውጣ ብራሃዳ ካሳ ባህኒያ ለፈቸከቲያና ጸልዩ። ግንባራቸው ላስቀምጡ። ሊባኖስ ብራሃዲያና ለፈከተ በህሻላ ባህዲያን ለመግደል ያስኩት መንፈስ ይላል። ለመግደል ነው የፈለኩ ይላል። ለማሳበድ ነው የፈለኩ ይላል። አስጨናቂ ይላል። ገዳይ ነው ይላል። አሳባች ነው ይላል። ፍራህዲያ ሎኮሶሎ ቦሻዳዳ ሪባና ሶኮደ ባህኒያ ጸልዩ። አሳለሁ። ይሄንን አንሱት ቶሎ በሉት። አምጡስ ይሄን አንሱ ቶሎ በል። አሳለሁ። እሳት አሻለሁ። አንቱ ቶሎ በል። አንሱ ደና ሌፋንያ ሶባራ ዲያና ለካዳባሻና ማሃ አውጡት ወደፊት። ምን ልታረጋት ነው? ልትገላት። በምንድን ነው የደገምከው? በመቃብር አፈር ምን እንድትሆን? እንድትሞት። ሌላስ? ቶሎ ብለህ ልገላት። አባቷንም ቤተሰቧን ሁሉ ያስጨነኩ
በሷ ልገላት ፈልጌ ነው። እንደዚህ ያረክ ነው ያጨናነቅ። ማን ትባላለህ አንተ? ዋናው ማን ነህ? እኔ አውሬ አውሬ ምልክት አለ አንተ? ምልክት አለ? አሳይ እስቲ ቶሎ በል አሳይ። ልቀቁት ቶሎ በል አሳይ። ምልክቱን አሳይ። ምልክቱን አሳይ። ልቀቁት። ምልክቱን አሳይ። ልቀቁት አሳይ። እሺ አሳይ። ሌላስ? ቶሎ በል በተረጋጋ አሳይ። ሌላስ? ሌላስ? አሃ እንደ እባብ እንደ እባብ ታስጨንቃታለህ። አስጨንቃታለሁ። ተነሳለሁ አሳለሁ። ተነስ አሳለሁ። ቶሎ በል ተነስ አሳለሁ። ተነስ አሳለሁ። አምጡ ወደፊት ቶሎ በል ና ወደ እኔ ዓላማ አለ በእኔ ላይ በእኔ ላይ ዓላማ አለ። ምን ለማድረግ? ለመግደል። በምን? በቃ በካራቴ። እርግጠኛ ነኝ። በካራቴ ለመግደል በካራቴ እንዴት አድርገህ? ልቀቁት እስቲ በእናትህ ያሳይ። እስቲ ና ሞክረህ ግደለኝ እስቲ ና በካራቴ ና እስቲ በል ሄይ በካራቴ ይገላል የሚል መንፈስ በካራቴ ይሞታል። እጆቻችሁ ከፍ አድርጉና ሰይጣን ውሸቱ ነው በሉ። ሳምሰ ኢየሱስ ዝግጅት በደል አይሰራም በሉት። አንድ ጊዜ አይሰራም በሉት። ድገሙና አይሰራም በሉት። የሚያምን ሰው አለ? እንደ ባለስልጣን ወክ ታደርጋለህ። እንደ ባለስልጣን ትነግዳለህ። እንደ ባለስልጣን ታስተምራለህ። እንደ ባለስልጣን ታወራለህ። ቀኝን ከፍ አድርግና አሜን በላይ። አይዞሽ ተነሽ የኔ እናት። አይዞሽ ነይ ወደ እኔ። አይዞሽ አንቺን ነፃ ያወጣው የራሱ እግዚአብሔር ነው፣ እኔ አይደለሁም። አይዞሽ። ለጌታ ለኢየሱስ ጭብጨባ ልልታ ይሁንለት። ያንተ ዝና ጠራው ከሩቅ ከማዶ ሁሉም ትቼ መጣው ልቤ አንተን ወደው። ከሰማሁት ሁሉ ያየሁት በለጠ በፍቅሩ ተነካው ልቤ ቀለጠ። መጣሁኝ ዝናህን ሰምቼ ያይቻሲ ታኔባሲያዳ ኢየሱስ ጌታ ነው። ብድግ በይ የኔ እናት አይዞሽ። ኃይል ነው መጸልልሽ። ከዚህ በኋላ በአጋንንቶች ሁሉ ላይ ስልጣን እንድትቀበይ አዝሻለሁ። የመቃበር መንፈስ በእናንተ ላይ አዞ አንዲት አልሚቱ የምትባል ሴት ያሰራችው ድግምት እግዚአብሔር አፈረስኩ አለ። ከዚህ ደቂቃ ጀምሮ ይሄንን መንፈስ እግዚአብሔር በኃይል መትቻለሁ አለ። ነፃነት ላንቺም ለቤተሰቦችሽም ይሁን። አሜን። ቻው። ማንን ለመግደል ነው የፈለከው? እነሱ ቤት ኢትዮዋ ገላታለሁ። ልትገላት በስንት ሰዓት? መቼ ነው ለመግደል የፈለከው? ሌሊት 9 ሰዓት አዛለሁ። ይቻላል። ከዚህ በኋላ ምን ያረካት ነው? ኢትዮዋን ያሰቃያት። በጣም የታመመች እኮ ናት። ደግሞ ለማጸለይ አመጣለሁ ትላለች እንዴ? ለማጸለይ ምን ያደርጋለሁ አለች? አመጣለሁ እያለች እኮ ተያዘች። እሷ አመጣለሁ ስትል አንተ አትወድም ነበር? አትወድም። እነሱ ቤት ሞት እንዲወጣ ለምን ፈለክ? ለምን ፈለክ? ተናገር ቶሎ በል። ሰዓት የለም ፍጠን። እነሱ
እግዚአብሔር እንዳያመልኩ አደርጋለሁ። እሺ ከዛ ሞት እንዲወጣ አደርጋለሁ። እንዳለ በቃ ቤተሰቦች ብጥብጥ እንዲወጣ አደርጋለሁ። እሷን እንዳሳብዳት በቃ ማሳበድ ብቻ ነው። እሷ መጨረሻ ልታሳብድ። ስንት ናቸው ሁሉ የምታደርጉት? ስንት ናቸው ውስጧ ላይ? ስንት ናቸው? ፍጠን አልኩት፣ ቁጥሩ ነው አልኩት። ስንት ናቸው? እህቷን ለመግደል እሷን ለማሳበድ ቤተሰቦቹን እግዚአብሔር እንዳያመልኩ የሚያደርግ አንተ ማነ? ስንት ናቸው? ከሺህ በላይ ቤተሰቦቹን እግዚአብሔር እንዳያመልኩ ነው የምታደርገው። እህቷን ዛሬ 9 ሰዓት ለመግደል ነው፣ እሷን ደግሞ ለማሳበድ ነው። ካልቆላው ነው ሁሉ ለቀህ ሂድ ወደ ጥልቅ 1 2 3 በኃይል 2 ቀጥል 2 አልኩት። በኃይል አትሄድም። አለቃት ልቀቃት አልኩት። ልቀቃት እርግጠኛ ነህ? ልቀቃት አልኩት። በኃይል እየጮክ ልቀቅ፣ እየጮክ ልቀቅ። 1 2 3 የመጨረሻ ሰዓት አንሻለሁ። ታገለግላለች እኮ ታገለግላለች። አዎ ታገለግላለች። ወይኔ እሷ ልታገለግል እኮ ነው። አዎ እኮ ምን አማራጭ አለ? ታገለግላለች እኮ። አንድ ሰው ደፍሮ አገለግላለሁ በል እባክህ። ዝም ብለህ አገለግላለሁ ማለት ጠላት ዝም ብሎ ቤት ጆሮ እየሰማ አይደለም፣ ፊት ለፊት አይኑ እያየ አገለግላለሁ። እየተጨናነቁ አገለግላለሁ። ፊታቸውን ኮስታራ አድርገው እየተጨማደዱ እኔ ጌታን አገለግላለሁ። ጩና ሳንክ አገለግላለሁ በልልህ። እባክህ ለአንዳንድ ሰው ትንቢት ነው እባክህ። ለመግደል፣ ለማሳበድ፣ ለማጥፋት የሚፈልገው አጋንንታዊ ሰዎች ፊት ላይ ታገለግላለህ። እኔ እርግጠኛ ነኝ ለዚች ልጅ የአገልግሎት በር ከፍቻለሁ። ለቤተሰቦችን ጌታ የማምለክ መንገዶችን ከፍቻለሁ። አንተ ወደ ጥልቅ እያዋራ በኃይል የጮክ ወደ ጥልቅ ሂድ። ካሰስኩ ውጭ ምን ማድረግ አትችልም። በኃይል የጮክ ወደ ጥልቅ ሂድ። 1 2 የመርሰባን ጮህ ሁሉ ለቀህ ሂድ። ቻው። ክብር ለጌታ ይሁን። አይዞሽ እህትሽን ዛሬ 9 ሰዓት ሌሊት ለመግደል የወጣ ቤተሰቦችሽን ደግሞ ጌታ እንዳመልኩ ያደረገ መንፈስ አሁን በጩኸት ሸኝተናል። አለደም እንዴ? አንድ ነገር መታሰብ አለባችሁ። ሰይጣን የማይጠቅመው ሰው አይፈልግም። ሰይጣን እምነት ያለው ሰው ያሳድዳል። እምነት ያለ ሰው ሄዶ ወደ ሰይጣንን ስለሚያስጨንቅ ከወዲያው የዛ ሰው መልክ አይደለም፣ የዛ ሰው ውበት አይደለም፣ የዛ ሰው ስራ መስክ አይደለም ሰይጣንን ፈልገው ውስጡ ላይ ያለው የእምነቱን መንፈስ ነው የሚፈልገው። የእምነቱን መንፈስ ከሞተ ተራ ሆነ እንድትኖር ደስ ይለዋል። እኔ ግን ደግሞ የተሰቀለው ክርስቶስን በመስበክ በውስጣቸው ላይ እምነት በኃይል እንዲፈለቅልቅ አድርጋለሁ። መንፈስ ቅዱስ ይሄን በእናንተ ህይወት ላይ ያደርጋል። ጮና እስቲ አሜን በሉት። አምጪ እጅሽን። እህትሽ ትመሰክሪያለሽ። አሁን ድናለች። መቼ አልኩት? ሰው የለም። እህትሽ መቼ ትድናለች አልኩት? አንድ ሰው ተናዶ አሁን ቤቴ ድኗል በሉት። አሁን ስራዬ ድኗል በሉት። አሁን ትዳሬ ድኗል በሉት። አሁን ተለውጧል በሉት። ጮና አሜን በላይ። በኢየሱስ ስም ይሄን ኃይል አሰስኩት። አዎ ገንጭሮ የወጣበት እንደዚህ መግባት አለበት።